አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ደግሞ ወደ ሞል ነው የምወስዳችሁ። ዘወር ዘወር እያልን ነው። ይሄ በነገራችን ላይ ሰፈራችን ነው ማለት ነው። እኔ እረሳለሁ ወላሂ ነው የምላችሁ። በጣም ነው ቪዲዮ መቅረጽ የምረሳው እና እንዳረሳው ብዬ ሰፈር ውስጥ የተቀረጸ ነው። እና እንዴት ናችሁ? ደህና ናችሁ ወይ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። እኔ ልንገራችሁ የመዳን ቤት በጣም ሰልችቶኛል እና በቃ አፈምሱኝ፣ ሰዎች አፈምሱኝ አፈምሱኝ እና የምር ግን በቃ በቻላችሁት መጠን ቪዲዮዬን ከፍታችሁ ተውልኝ። ባይመቻችሁ እንኳን ያው እኛ ብዙ ልጆች በዶንሻ ያኔ በእነሱ ሸበካ ስለሆነ የምንጠቀመው ያን ያክል እኛን እንትን የሚለን ነገር የለምና ጀስት ለማበረታታት ግን ከፍታችሁ ቪዲዮዬን ተውልኝ። በተረፈ የምታዩኝ የምትከታተሉኝ ላይቭ ላይ ደግሞ ብዙ ሰዓት እቆያለሁና ላይቭ ላይ መታችሁ የምታበረታቱኝ እህት ወንድሞች በጣም ነው የማመሰግነው። አላህ ያክብራችሁ። ለእናንተ ሲል እኔን ጥሩ ደረጃ ያድርሰኝ እላለሁ። እና እንዴት ናችሁ? ስራ እንዴት ይዟችኋል? ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ። እና ዛሬ ወደ ሞል ነው የምወስዳችሁ ማለት ነው። አንዳንዴ ያው እየወጣችሁ ፈታ በሉ። እኔ ማለት ነው ማታ ማታ በቃ ማታ ምንም ነገር ባልጠቀም ባልዝናና ባልዞር ምናምን ግን በቃ ደስ ይለኛል ውጩን ማየት ምናምን። ይህ ሰፈራችን እንዴት እንደሚያምር በቃ ሰፈር ላይ ዝም ብሎ መዞር ደስ ይለኛል። የሆነ ያድሳል። ሁሌ ቤት ምናምን ስለምንቀመጥ እኛ በቃ አይታችሁ ከሆነ አሁን ቤት በቃ ይደክመናል የምንቆምበት ምናምን ግን እንትን አንልም። ምንድነው መንገድ ስንዞር ምናምን ይደክመናል። ለምን ይመስላችኋል? በቃ እዚቹ ምናምን ስለሆነ ብዙም እንትን አንልም። እንዴት ነው ብዙም አንወጣ ምናምን እና አሁን ላይ ግን ስንወጣ ምናምን በቃ እኔ እግሬን ያመኛል ምናምን እየሰራው እግሬን ያመኛል። ግን በቃ ስወጣ ምናምን ደግሞ ብዙ መንገድ ምናምን ሲሄድ እንትን ይለኛል ታውቃላችሁ፣ ይደክመኛል። በቃ ለምን እንደሆነ አላውቅም። እና ለማንኛውም ላይክ ሸር አድርጉ ጋይ፣ ሰብስክራይብ አድርጉ፣ አበረታቱኝ። የወላችሁ ሞሉ ይሄን ይመስላል። በጣም ነው የሚያምረው። ሪያድ ቀስር ሞል የምታውቁ ከሆነ እኔ ስሙን እኔ እንጃ እኔ ተሳሳኩ መሰላ የሰው ስም እንዳላበላሽ እንደዛ ነው። እኔ ብዙ ጊዜ ስለማልወጣ አላውቅም ማለት ነው። ስለዚህ እዩት እንደዚህ እንደሚያምር። በነገራችን ላይ ኦንላይን ማለት ነው ልብስ የምትጠቡ ሰዎች ታው ብራችሁን አትበሉ። የምር ሱቅ እየሄዳችሁ ግዙ። እዩት እንዴት እንደሚያምር ያለሽ ሻንጣው፣ ጫማው፣ ምኑ፣ ቢጃማው በቃ ልትሄዱ ስትሉ እንትን በሉ እሺ። ልትሄዱ ስትሉ በቃ አንድ የሱቅ ብትሄዱ ደግሞ አረቦች እኮ መዞር ይወዳሉ። በራሳችሁ ብር ከሆነ ችግር የለውም። ስለዚህ በዚህ አጋጣሚ ከኔ ጀምሮ ወላሂ ከኔ ጀምሮ አሁን እኔ ያምረኛል ሱቅ የሆነ ሰው ለብሶ ሳይ ምናምን ወይ ላይ የሆነ ነገር ሳይ እንትን እላለሁ እንዴት ነው በቃ ያምረኛል ምናምን ወላሂ ያምረኛል ነው የምላቸው ምናምን። ግን የአግባብ አይደለም። ሱቅ ብትወጡ ግን በቃ እነሱ አትርፈው ነው የሚሸጡልን ምናምን እና ያን ግን ለእኛ 10 ብር 20 ብር እኮ ያው ለእኛ ወር ነው፣ ለእነሱ ግን የግማሽ ሰዓት ስራቸው ነው። እና በዚህ አጋጣሚ ባካችሁ ከኦንላይን ልብስ እየገዛችሁ ብራችሁን አትበሉ። እኔ እኮ እንደዚህ ይላለሁ፣ ግን አንደኛ የምበላው እኮ እኔ ነኝ። የምር አንደኛ የምበላ የኔ ያላችሁ። እንግዲህ ሳውዲ ተገላልጦ መውጣት የለም እናቴ። ሁሉም አበያውን ለብሰው ምናምን እዚህ ጋር ሻንጉሊቶቹ በጣም ያምራሉ። እዚህ ጋር ደግሞ እንደነዚህ ተቀምጦ ምናምን ወንበር ላይ መሽከርከር አላማራችሁም? ግን እኔ ዝም ብዬ ቁጭ ብዬ ሀብታም መሆን የሚያምረኝ ነገርስ ቁጭ ብዬ በቃ የሆነ ነገር በሪሞት ሳሽከረክር ነው የሚታየኝ እና በጣም ነው የሚያምረው። ማሻላ እዚህ ቦታ አስቡት፣ ጽዳቱ ምኑ አሁን እዚህ ቦታ ስራ ብሎ ውሎ ወጥቶ መግባት እራሱ አንድ ነገር ነው። የምር ግን ምን ታረጉታላችሁ? የኛ ነገር እንግዲህ እዩት። እዚህ ጋር የስራ ልብሶቹ ምኖቹ አባያው
ብቻ በጣም ነው የሚያምረው። ወላሂ ቢጃማ እዩት። ቢጃማዎች አሁን እነዚህ በጣም ነው የሚያምሩት። ማሻላ ተባረከ ረህማን ወላሂ በጣም ነው የሚያምሩት። እና አያት ጓደኛዬ በቃ አቡ ቢጃማ ብንላት አቡ ቢጃማ እንበላት እንዴት እንደምትነካው እዩ። የኔ እናት የኔ አቡ ቢጃማዋ እንዴት ነሽ? ይህን ቪዲዮ መቼም ታይዋለሽ። እዚህ ጋር ሻቃሎች ደግሞ በዚህ አጋጣሚ የሆነ ነገር ልንገራችሁማ። ልብስ ስትቀይሩ አረቦች እንዴት ነው የሚያዩት? ማሻአላ ልብስ ጄቴ ይላል ነው። አረ ሴትዮ ያለኝ እንዳሰማኝ የእንጀራ ገመዴን ነው የምትቆርጠው። የምር እንደዚህ ነው የሚሉት። ልብስ ጄቴ ማሻአላ ይላሉ እነሱ በ24 ሰዓት ሲቀይሩ እየዋሉ የእኔ በስንት ጊዜ በስንት ወር አንድ ቢጃማ መቀየር የሚያሳስባቸው ነገርስ። እኔ በቃ እሱ ነገር በጣም ነው የሚያናደኝ። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ሁሌ ደግሞ ላይቭ ላይ ያለው በየሰዓቱ ገባለሁ። ወዶቼ ላይክ ሸር አድርጉልኝ፣ አበረታቱኝ። እየመጣችሁ ከፍታችሁ ተውልኝ። ለእኔ በጣም ዋጋ አለው። ሰብስክራይብ አድርጉኝ፣ ሸር አድርጉልኝ። ብቻ ብዙ ነገር እና እየመጣችሁ የምታበረታቱኝ ሰዎች ደግሞ አላህ ያክብራችሁ። በቃ ቪዲዮ ይሄንን አርጌ የምትሉኝ ሰዎች አላህ ያክብርልኝ። ደግሞ ፕሮፋይል እንደ ቲክቶክ መቀየር ይሻለው እና ከዚህ በኋላ አልቀያይርም። ስሜንም ማስተካክያለው ምናምን እና በዛው ተመልሷል በሶፊ ቲዩብ እና በቃ ሁላችሁም ሸር እያረጋችሁ አበረታቱኝ ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። እኔ ግን እዚህ ጋር ቮይሳችንን እና ቮይስ እዚህ ጋር እንለያያለን ማለት ነው። ግን በጣም ያምራል። ልዩት እስኪ በአላህ እንዴት አሁን በቃ ሞል ምናምን ይመስላል ቤታችን ራሱ። እነዚህ የተግማሙ አረቦች እንደዚህ አዝድተን ምናምን እንደዚህ አያቆዩትም። እዚህ ጋር ግን ማሻአላህ በቃ ጽዳቱ ምናምን ደስ ይላልና ያው እንግዲህ አበረታቱ ነው የምላችሁ። ወዳችኋለሁ። በይ